ነው 4 ጊዜ ነው ዊዝድሮ አደረኩት። እዚች ጋር 625 696 500 እና 508 ቴሌግራም ዋሌት ላይ የገባውን ሄጄ ላሳያችሁ። እንደምትመለከቱት እዚች ጋር ተቀብያቸዋለሁ ማለት ነው። 555 626 ቅድም ያሳያችሁ። ይሄኛውን ከፈለኩ መሸጥ እችላለሁ ማለት ነው። ሴል የሚለውን ነክቼ እዚች ጋር ምን ማድረግ እችላለሁ? አሁን ለምሳሌ 2000 ምናምን ነው አለኝ። አሁን ይሄ ኦሬዲ $2 ዮ ጋይስ እንዴት ናችሁ? ዛሬ አዲስ የሚገርም ኤርድሮፕ ይዤ መጥቻለሁ ማለት ነው። እንደምትመለከቱት የኤርድሮፕ ስም ኤቲኤፍ ይባላል ማለት ነው። ሶ ይሄኛው በጣም ቀለል ያለና ኦሬዲ ሊስት የሆነ ኤርድሮፕ ነው ማለት ነው። እዚች ጋር ይሄ ኤቲኤፍን ከሰበሰብን በኋላ ቀጥታ ወዲያውኑ መሸጥ እንችላለን ማለት ነው። ምንም ሊስት እስኪሆን ምናምን መጠበቅ የለም። ታስክ መስራት በጣም ቀላል ነው። እንዴት እንደምትሰሩ ምናምን ላሳያችሁ ማለት ነው። እንደምትመለከቱት እዚህ ጋር እንደዚህ ይቆጥራል ማለት ነው። ይሄ እንደዚህ ከፍታችሁ ስታስቀምጡ ብቻ እንደዚህ ይቆጥራል ማለት ነው። ሌላኛው ደግሞ ታስክ ትሰራላችሁ። አሁን ለምሳሌ እዚህ ጋር ያሉት አሁን ለምሳሌ የነሱን ዌብሳይት መጎበኘት፣ ቴሌግራም ላይ ፖስት ያደረጉት ሪአክት ማድረግ፣ ዩቲዩብ ላይ የነሱን ቪዲዮ ገፍቶ ኮሜንት ማድረግ ምናምን፣ ትዊተር ገጻቸውን ዝም ብለን ሄደን ቼክ ስናደርገው ምናምን ያደርጋል ማለት ነው። 3 ኤቲኤፍ ይሰጣል ማለት ነው። ሶ እነኚህ ያው በየሰዓቱ ነው ቢያንስ 1:30 ነው የሚሰጠው። ታስኩን ከሰራን 1:30 በኋላ እንደገና እንዳዲስ ይመጣል ማለት ነው። ጋይስ በጣም ምርጥ ነው። ሌላኛው ደግሞ እዚች ጋር ማይነሪስ የሚለው ውስጥ ሲንገባ ምንድነው እዚህ የሚያሳየው? አሁን ለምሳሌ እዚች ጋር ኮይናችን እየጨመረ በደ ቁጥር ምንድነው ሌቭል አለው ማለት ነው። ያኛው ሌቭል እያደገ ይሄዳል ማለት ነው። አሁን ለምሳሌ እኔ አጠቃላይ 2205 ነጥብ ምናምን ኤቲኤፍ አለኝ ማለት ነው። ሶ እዚች ጋር ያለውበት ሌቭል አሁን ለምሳሌ ይሄኛውን መሸጥ ብፈልግ የ2000 ምናምን ኤቲኤፍን መሸጥ ብፈልግ አሁን እኔ $2.13 መሸጥ እችላለሁ ማለት ነው። ማርኬቱ ላይ ያለው ዋጋ ይሄን ይመስላል ማለት ነው። ሶ ሌላው ደግሞ እዚች ጋር ያው እንደዚህ እየሰራችሁ የኤቲኤፍ መጠናችሁ እየጨመረበት ቁጥር እንደዚህ የነኚህ ቁልፎችን እየከፈተ ሌቭላችሁ እየጨመረበት ቁጥር እየጨመረ ይሄዳል ማለት ነው። ሶ እዚች ጋር እንዴት ነው ይሄ ፍጥነቱ የሚቆጥረው? ፍጥነቱ የሚጨምረው ለምሳሌ አንደኛው ሰው ትጋብዛላችሁ። ሰው ስትጋብዙ እዚች ጋር ያለው ሊንክ ኮፒ አድርጋችሁ ለሰው ትልካላችሁ። ከዛ ያኛው ሰው ገብቶ ከተመዝግቦ ታስኮቹን መስራት ከጀመረ በኋላ እዚች ጋር ለእናንተ ቲም ዋሌት ከሚለው እዚች ጋር ከጋበዛችሁት ሰው እሱ ሲሰራ ለእናንተ የተወሰነ ነገር ይሰጣል ማለት ነው። አንድ ጓደኛ ስትጋብዙ 100 ኤቲኤፍ ይሰጣል ማለት ነው። 100 ማለት በጣም ብዙ ነው ማለት ነው። ሶ እንደዛው እኔ ወደ 29 ሰዎችን ጋብዣለሁ ማለት ነው። ከ29 ሰዎች 9ኙ ብቻ ነው ሰክሰስፉሊ ቴሌግራም ዋሌት ጋር ኮኔክት አድርገው ታስኮችን እየሰሩ ያሉት 9 ሰዎች ብቻ ናቸው ማለት ነው። ሶ እናንተም እንደከፈታችሁ እዚህ ጋር ኮኔክት ዋሌት የሚለውን ነክታችሁ ከቴሌግራም ዋሌት ጋር ኮኔክት ማድረግ አለባችሁ ማለት ነው። ኦሬዲ እኔ ኮኔክት ስላደረኩት ነው። እናንተ ግዴታ ኮኔክት ማድረግ አለባችሁ ማለት ነው። ከዛ እዚች ጋር ፕሮፋይል የሚለውን ጋር ስትመጡ ምንድነው እዚች ጋር ለምሳሌ እኔ ዊዝድሮ ሂስትሪ ላሳያችሁ። ዊዝድሮ ያደረኩት ለምሳሌ ስንቴ ነው? 4 ጊዜ ነው ዊዝድሮ ያደረኩት። እዚች ጋር 625 696 500 እና 508 ያደረኩት ናቸው እነኚህ ማለት ነው። ሶ አድርጌያለሁ ኦሬዲ ወደ ቴሌግራም ዋሌት ገብቷል ማለት ነው። ቴሌግራም ዋሌት ላይ የገባውን ሄጄ ላሳያችሁ። እንደምትመለከቱት እዚች ጋር ተቀብያቸዋለሁ ማለት ነው። 555 626 ቅድም ያሳያችሁን እዚህ አግኝቻለሁ ማለት ነው። ወደ ቴሌግራም ዋሌት ገብቷል ማለት ነው። ያው ታክስ ትንሽ ይቆርጣል ማለት ነው። እንግዲህ ብዙም ሳይሆን 500 ልኬ 430 ምናምን ይገባልኝ ማለት ነው። አይቆይም፣ በአንድ ቀን ውስጥ ብቻ ነው የሚገባው ማለት ነው። አጠቃላይ አሁን 323 ብር አለኝ ማለት ነው። አጠቃላይ ይሄው እንደምትመለከቱት 2000 ምናምን ኤቲኤፍ ነው ሰራሁት፣ ግን 323 ብር ነው አጠቃላይ ይመጣልኝ ማለት ነው። ሶ ይሄኛውን ከፈለኩ መሸጥ እችላለሁ ማለት ነው። ሴል የሚለውን ነክቼ እዚች ጋር ምን ማድረግ እችላለሁ? አሁን ለምሳሌ 2000 ምናምን ነው አለኛ። ሶ 2000 ምናምን እዚህ አሁን ይሄ ኦሬዲ $2 ማለት ነው። 2000 ኤቲ ዊዝድሮ ለማድረግ በቀላሉ ፕሮፋይል የሚለው ውስጥ ይገባላችሁ። ከዛ ዊዝድሮ የሚለውን እንደዚህ ስትጫኑት እዚች ጋር
የፈለጋችሁትን መጠን ጽፋችሁ ያው ሚኒማም ዊዝድሮ ማድረግ የምትችሉት 500 ነው ማለት ነው። እዚች ጋር ማውጣት የምትፈልጉት ከ500 ላይ መሆን አለበት ጽፋችሁ ከዛ ኮንፈርም የሚለው ስትነኩ ጊዜ ቀጥታ ወደ ቴሌግራም ዋሌታችሁ ይገባል ማለት ነው። ይሄኛው ሊንክ ከየት ነው የምናገኘው የምትሉ ከሆነ ላሳያችሁ። ምንድነው የምታደርጉት? ወደ ቴሌግራማችሁ ከገባችሁ በኋላ ቴሌግራማችሁ ላይ ከገባችሁ በኋላ እንደዚህ ሰርች ታደርጋላችሁ። ቴሜክስ ቴክ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ ቴሜክስ ቴክ ብላችሁ ሰርች ስታደርጉ ይሄ ወደ 767 ሰብስክራይበር ያለው ቴሌግራም ቻናል አለ። እዛ ውስጥ ከገባችሁ በኋላ ሊንኩን እዛ አስቀምጫለሁ ማለት ነው። እንደምትመለከቱት ይሄኛውን ሊንክ እየገባችሁ ገፍታችሁ መስራት ትችላላችሁ ማለት ነው። እንዳያመልጣችሁ ማለት ነው ጋይስ። በጣም ጸዳ የሆነና ቀለል ያለ ስራ ነው ማለት ነው። ዩቲዩብ ቻናልን ሰብስክራይብ ያደረጋችሁ እና ሊንኩን ደግሞ በዲስክሪፕሽን ቦክስ ላይ አስቀምጣለሁ ማለት ነው። ከፈለጋችሁ የቴሌግራም ቻናልን ሊንክ ማለት ነው። ይመቻል።